አይወጣም። እንደሱ ስለጎተትከው አይወጣም። ታማለች ያታየው ለምን ያልኩ ነው ኮታለሽ ከዚህ ቤት ውጣ ያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው፣ እየታገዝኩ ነው ያለሁት። ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁኝ። ምንም አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። አንተ እንደዚህ ስለሆንክ አይወጣም። እንደዚህ ሆናችሁ ለቂያችሁ ልወጣችሁ በእኔ ፊት እንዲካረካት ስወጣ ምን ልታደርግ? ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈታችንም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ፣ ሰው ቁጭ ማለት ትችላለህ። ችግር የለም ያልሽ ችግር የለም። እናንተ ተረጋጉ። አይወጣም። ምንም ነገር ለማድረግ እንዳትሞክር። ችግር የለውም። በጠባይ መነጋገር ከቻልኩ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። አንተ እዚህ ቤት ውስጥ የፈለግከውን ነገር ማድረግ ትችላለህ አይደለ? ልክ እንዳንተው እኔም የፈለግኩትን ነገር የማድረግ መብት አለኝ። ልክ እንዳየሁሽ ልቤ እርብሻ አለብኝ። ለካ እንዲህ ውብ ነሽ፣ እኔስ ማመን ተሳነኝ። ልክ እንደ አዲስ ሰው ሁኜ ዛሬ ብመኝሽ ሲያምረኝ ቅንጂ መቼም ከሰው አልቀማሽ። ድሮም በእጄ ያዙት ከምን ይቆጠራል፣ ደግሞ በሰው ሲያዩት ተመልሶ ያምራል። ፍቅር አይሉት ቅናት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በሌላ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ትልቅ ምክንያት እንግዳ ቤት ጋብዣለሁ። ዛሬ ያው ቆንጆ ታይም እናሳልፋለን ብዬ የጋበዝኩት እንግዳ አለ ማለት ነው እና ከዛ እንግዳዬ ጋር ጥሩ ጊዜ፣ ጥሩ ቆይታ፣ ጥሩ ታይም እንደምናሳልፍ ባለሙሉ ተስፋ ነኝ። በእርግጥ እናንተ ያው ታውቁታላችሁ። ይህንን ለእናንተ ምድረው እንትን ማለት እንቆቅልሽ ማድረግ አይጠበቅብኝም፣ ምክንያቱም ግልጽ ስለሆነ። እንግዲህ እንግዳዬ ይሶ ነው ማለት ነው። ቤት ነው የጋበዝኩት። በደንብ እንጆይ እናደርጋለን። ነገር ምናምን ብቻ ሳይሆን ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ። ይሄ ቅድሚያ የነገርኳችሁ ነገሮች በሙሉ ማለት ነው። ከዛ በፊት ያው ለመጀመሪያ ቀን እኔ እና እሱ ስንገናኝ የነገርኳችሁ ነገር አለ። በዛን ታይም የሆነ የተጎዳሁበት የተከፋሁበት ምናምን ነገሮች ነበሩ እና እነዛን ነገሮች እንድረሳቸው በጣም በብዙ መንገድ ሰፖርት አድርጎኛል እና ያንን ነገር ራሱ ይህንን ጓደኝነታችንን ምናምን በደንብ የምናስቀጥለው ይሆናል ብዬ ተስፋ አድርጋለሁኝ። እንግዲህ ይህንንም ነገር ብዙ ነገር ሰፖርት አድርጎኛል እንደነገርኳችሁ። ብዙ ነገር የተባበረኝ ነገር አለ ማለት ላይክ ቪዲዮ ላይ ከምታዩት ባሻገር ማለት ነው። በጣም በብዙ ነገር ሰፖርት አድርጎኛል። ሁሉም ነገር ያው ቪዲዮ ላይ ይዤ መቅረብ አልችልም። ቀን በቀን የሚፈጠሩትን ነገሮች ቪዲዮ ላይ ይዤ መቅረብ ስለማልችል እንጂ እጅግ በጣም በብዙ ነገሮች ረድቶኛል ማለት ነው። ስለዚህ ያን ይሄንን ደስ የሚል ጓደኝነታችንን በእርግጠኝነት እዛም ሄደን የምናስቀጥል ይሆናል። እሱም እንደምታውቁት ያው ዩቲዩብ ከፍቷል፣ እኔም እንደዚሁ አለኝ። ስለዚህ በዛም በደንብ የምንገናኝ ይሆናል። አብረን ቆንጆ ቆንጆ ቪዲዮችን የምንሰራላችሁ ይሆናል ማለት ነው። በነገራችን ላይ ከደወልኩለት ቆይቻለሁኝ እና እሱ የመጣ ይመስለኛል። ይግቡ፣ ክፍት ነው። አብረሽ እንዲሆን ይሶ ዌልካም፣ ግባ። ቤት ጠራው። አይዞህ፣ ደህና ነህ? አለክ አለን ይመስገን። ግባ ና ቁጭ በል። እሳቱ እንዳይቃጠልሽ ነው ያንቺ በዚህ በኩል። ይሄ እኮ እንትን ነው የምርሳት መሰለህ እንዴ? ወይስ ሙድ እያስክ ነው? ቁጭ በል። እንዴት ነህ? አለሁልኝ። አለሁ፣ ፈጣሪ ይመስገን። አለቀቀኝ። አይዞህ ያጋጥማል ማለት ስላስገደድሽኝ እንጂ መምጣት አልፈለኩኝም ነበር። የእውነት እሱን እንግዲህ አንዴ ተስማምተሃል፣ ምንም ማድረግ አይቻልም። ደህና ነሽ? አለሁልህ። እንዴት ነህ አንተ?
ፈጣሪ ይመስገን። ራሴን አሞኛል ብለሽ ነበር። ደህና ነሽ? አሁን ደህና ነኝ፣ ተሽሎኛል በደንብ። ጉዞ እንዴት ነበር? ወደዚህ ስትመጣ ምናምን ያለው ሙቀት ትላለህ። በጣም ነው የሚያስ ማለት ጭንቀቴ ሁላ ምናምን የሰው ቤት አሁን ለመምጣት ትንሽ የመጣውን እንቀበላለሁ ብዬ ነው የመጣሁት። አዎ እንግዲህ በደንብ አድርገን ማለት እኔ እንጃ ምን ማለት እንዳለብኝ። የተያያዘው ዛሬ አይዞህ ችግር የለውም፣ አይዞህ ችግር የለውም ማለት በቃ እንዳስረዳውክ ነው ሁሉም። ይመጣስባል ክፈተው ሂጂ። እሱ እየቀለድሽ ነው እንዲህ አትደንግጥ። አሁን የደወለው ሰው ማለት ተነጋግረን አትደንግጥ። መጣሁ አይ ምንም እና ታዲያ ሄድሮት እንጂ ዝም አልክ። ጭራሽ ቤት አመጣሽው? ምነው ችግር አለ ብለሽ ቤት አመጣሽው ወይ? ችግር አለው ወይ? ምን ማለት ነው ችግር አለው ማለት? ምን ችግር አለ? ይቅርታ ምን ትሰራ እንደመጣት ልነግርህ እንችላለን? እኔ ነኝ ያልኩት እኮ እኔ ነኝ ያልኩት። ምን ችግር አለው? አንተ እንደተባልክ የምትመጣው በግ ነህ እንዴ? እንዴ ምን ማለት ነው? አንተ ባለፈው በግ ነበር እንደ ይዘህ የመጣኸው? አመመኝ ስላለች ነው የመጣሁት። አሟት ነበረ። ክርክር አልፈልግም። ውጣልኝ ከዚህ ቤት። አይ ቆይ በደንብ ኢንጆይ አድርጎ ምናምን ነው የሚሄደው። አሁን አይሄድም። እየሰማሽኝ ነው? መሄዱን ይሄዳል፣ ግን ደግሞ በደንብ ኢንጆይ አድርጎ ነው የሚሄደው። የራሱ አንድ ድፍረት ነው። እሺ ከታወቀች ለአንቺ ራሱ ድፍረት ነው። እኔ ቤት ውስጥ እያለሁኝ ወንድ ይዞ መምጣት በራሱ ትልቅ ድፍረት እንደሆነ ማወቅ አለብሽ። ነው እንዴ? አመመኝ ስላለች እኮ ነው የመጣሁት። አሞኛል ስላለች ነው። በጣም ነው ጌል ታታክስላት ነው መሆን የመጣው። እናመሰግናለን። መውጣት ትችላለህ። ችግር የለውም። ያንተ ምስጋና ይቆይ። መጥፎ ነገር ልናገር አልችልም። በእርግጥ ግን ያንተ ምስጋና ይቆየንና አሁን ግን ነገር ስትሆን ማየት ስለማልፈልግ አመመኝ። እየሰማኝ ነው? አመሰግናለሁ በጣም ስለምታስብልኝ። ግን እንዴ እየሰማኝ ነው? ችግር ይገባኛል። አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨቅኩም። በሰላማዊ መንገድ ውጣልኝ። በትዕግስት ነው ውጣልኝ። ገባኝ። እኔ እወጣለሁ እኮ ግን እንደዚህ መመንጨቅ አልነበረብህም። ይሄ ስርዓት አይደለም። አንተ ምን እየሆንክ ነው? አይዞኝ። ቁጭ በሌት ነው የምትሄደው። ስነ ስርዓት ነው ያዝ እንጂ አንተ ራስህ ስነ ስርዓት ነው ያዝ። ለምን ትናደዳለህ? እኔ ስለመጣሁ ጋር ሌላ ነገር በጣም እየተናደድክ ነው። እያላበህ ነው ምናምን። ተረጋጋ። ኧረ እንደዚህ መናደድ አይጠበቅብህም። ተው። በዚህ እድሜ የደም ግፊት በሽተኛ እንዳትሆን። እኔ እወጣለሁ ግን አለ ስላመማት ማለት ነው። እሷንም ባታስቸግራት ደስ ይለኛል። ይቅርታ ቤት ስለመጣሁ። በመጀመሪያ ደረጃ እሷን ካሰብክ ማለት ነው እዚህ ቤት ውስጥ ሳይሆን ውጭ ላይ ማግኘት ትችል ነበረ። እኔ ነኝ የጠራሁት። አልሰማኸኝም? ማንም የለም። ታማለች። እኔ ነኝ የጠራሁት። አሁን አይገርምህም? አሁን ደህና ሆንኩ። ችግር የለም። ተሻለሽም አልተሻለሽም አሁን ከዚህ ቤት ውጣልኝ። አይወጣም። ታማለች። ያታየህም ውጣልኝ እያልኩ ነው። ውጣልኝ ከዚህ ቤት ውጣ እያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው። እየታገዝኩ ነው ያለሁት። ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁኝ። ምንም አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። እንደዚህ ሆናችሁ ለቂያችሁ ልወጣችሁ እኔ ፊት እንዲህ ካረካት ስወጣ ምን ልታደርግ ነው? ምንም ያደርግ አይችልም። ምንም ማድረግ አይችልም። ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈት አልችልም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ፣ ሰው ቁጭ ማለት ትችላለህ። ችግር የለም። ይኸውልሽ ችግር የለም። ግን አንተ ተረጋጋ። አይወጣም። እባክህ ምንም ነገር ለማድረግ እንዳትሞክር። የመጣው ይኸውልህ ችግር የለውም።
በጠባይ መነጋገር ከቻልኩ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። አንተ እዚህ ቤት ውስጥ የፈለግከውን ነገር ማድረግ ትችላለህ አይደለ? ልክ እንዳንተው እኔም የፈለግኩትን ነገር የማድረግ መብት አለኝ። ገባ? ስማ ወንድ ልጅ ማለት ደግሞ ማለት ነው ይኸውልህ ንዴትህን መቆጣጠር ነው። ይኸውልህ እላፊ የሆነ ነገር እሷ ላይ ያደረክ ማለት ህይወትህ ላይ ነው የምትቆጨው። ሰማኛ ይቅርታ እየመከርኩህ ስለ ምክርህ አመሰግናለሁ። ውጣልኝ። የአንተ ምክር አያስፈልገኝም። እየሰማኸኝ ነው? የአንተ ምክር አያስፈልገኝም። እስከዛሬም የአንተ ምክር ጠቅሞኝ አይደለም እዚህ የደረስኩት። እየመከርኩህ አይደለም አልመከርኩም። እኔ አንተን ልመክር አልችልም። ዲስሪስፔክት አታድርገኝ። ቀስ በል ሰማኸኝ አይደለ? ቀስ በል ቀስ ብለህ ለእኔ አይደለም ቤቴ ላይ ማውጣላለሁ። ከእሷ ጋር ተረጋጉ መጀመሪያ ቀስ ብለህ መጀመሪያ ተረጋግተህ ምናምን። ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም። በደንብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ነው የሚሄደው። እሺ አይሄድም። አንተ የፈለግከውን ነገር ማድረግ ትችላለህ ለዚህ ቤት። እኔም የፈለግኩትን ነገር የማድረግ መብት አለኝ። አለቅ ብርታ ግን ልታሳስችኝ ነው። ምን ስነስርዓትሽን ያዥ እያልኩሽ ነው። ተሳሳት ፈቀድኩልህ። እኔ ምን እንዳይፈጠር ነው። እንደፈለግሽም አፍሽን አትክፈች። አንዳንድ ጊዜ ለሁሉም ነገር ልክ አለው። ገባሽ አይደለ? ልክ አለው። እኔ አፌን ስከፍት ግን አንተ በተግባር የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው። በጣም ደስ ይቆያል። ወሬ ከማዳመጥ ይሉጣ እንደ ሴት ወሬ አታዳምጡታ። እኔ እና እሷ አውርተንም ይሁን ምንም ብለን እንግባባለን። ገባል? ስለዚህ ውጣልኝ። በጣም ትንግባባ ስንችልበት ና በእናት ለእኔ ስትል እንደው ለእኔ ስትል በሞትኩት ምን ሆነ ነው? አለም አንቺ ተረጋጊ እባክህ ወንድሜ። ተረጋጊ። ሰማኛል። በነገራችን ላይ ማለት ነው ቤቴ ነው ምናምን ብለህ እሷን እንደፈለግ የማድረግ መብት የለህም። ይሄ እኔ እና እሷ ምንም ተባብለን እንድንግባባ እንችላለን። ከአንተ ጋር ግን ፈጽሞ ማለግባባት ሆነ። እኔ ደግሞ ከአንተ ጋር መግባባት አልፈልግም። ስለዚህ እና እሷ ግን እያገር ምንም ሆነን እንግባባለን። ወይኔ እንደሱ ነው እንደምታስበው። ውጣ ከዚህ ቤት። አንተ ነህ መሀል እየገባ ለነገሮች ክፍተት እየፈጠርክብን ያለው እንጂ እኔ እና ሰው ድሮም ተግባብተን ነበር። እንደዛ ነው እንደምታስበው። ካየኸው ጀምሮ ማለት ነው ክንፍ ክንፏን የጣለች አሞራን ይመሰለኝ። ገባ? ለመብረር ትሞክራለህ፣ ትነፋፋለህ፣ ምናምን አትበርም። ይኸውልህ አይደለም ይኸውልህ እንድትነካኝ አልፈልግም። ይቅርታ እወጣለሁ። እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ። ቤት ስለሆነ ነው። ሰማኸኝ አይደለ? ልቀቀው። በስነ ስርዓት ይወጣል። በስነ ስርዓት ነው እየተናገሩኝ ያሉት። ሌላ ነገር ውስጥ አታስገብኝ። አንቺ ልጅ እኮ ይውጣ በስነ ስርዓት ይወጣል እንጂ እንዲህ ስለጎተትከው አይወጣም። እንደሱ ስለጎተትከው አይወጣም። በጎተተ መሰለህ እንዴ? መጓተቱን ለእኛ ተውልን። እሺ እንተዋወቃለን እኮ እንዴት እንደሆነ እንተዋወቃለን። አንተ ስላልከው ሳይሆን እኔ ስላልኩት ትሄዳለህ። እደውልልሃለሁ። መልካም ጊዜ ይሁንላችሁ። እንደዋወላለን። እንደዋወላለን። በራፍህ ላይማ ዘበኛ አይደለሁኝም እኔ እዚህ ጋር የምቀመጠው። እንደዋወላለን። በቃ እደውልልሃለሁ። 4 ቀን ነው ደግሞ የቀረን። እሺ ችግር የለም። ለሰው ልጅ ማስታወስ ያስፈልገዋል። አሁንም ላስታውስህ፣ ራስህ ላይ ሌላ ጣጣ እንዳትመዝ፣ ምንም ነገር እንዳትፈጥር። ሰማኸኝ አይደለ? ቤትህ ምናምን ቤት የምትለው ግንብና ምናምን ሊሆን የሚችለው ተረዳኸኝ? ሀሳቤን አይደለ? እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታደርግ አትችልም። ግን የተማረ አትመስልም ሲያዩክ። ባይ ሰውዬ ቻው፣ ደህና ሁንልኝ። እደውልልሃለሁ። ደላላንቱን መጨረሻውን አሳያለሁ። መልካሙን እመኝልሃለሁ። ራስን ጠብቂ። ምንም አይነት ነገር ከተፈጠረ ጩሂ። ጎረቤት ምናምን ሊደርስ ምንም ሊፈጠር አይችልም። ታች ዘበኞቹ እነግራችኋለሁ። እንትን ላይ ባይ ደህና ዋል። ምንድን ነው እንደዚህ ያደረገ? ምን ነው እንደሚያናድድ? ምን ሆነህ ነው እንደዚህ የምትናደደው? አይ በዚህ ልክ ትናዳለህ ብዬ አልጠበኩም። በሰላም የምትናደድከው ምን ውስጥ ትገባለህ? እንዴት ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት። እንደዛ ነው እንደ የምታስበው? ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር። አቅሙ ስለሌለክ እንጂ። አቅሙ ስለሌለኝ ሳይሆን
ጭንቅላት ስላለኝ ነው ዝም ያልኩት። በጣም ጭንቅላት አለ። ስለዚህ አሁን ቢሆን ባትፈታት ደስ ይለኛል። ወይኔ አለም ላይ ይወጣልሻለሁ ቤቱን ጭንቅላት አለ ለካ ደስ የነገርኩሽ ነው። አለም ቤቱ ላይ ይወጣሉ እንደፈለግሽ